እራት በልተሃል? አይ ዛሬ ምሳ ጨቅ ነኝ። እንዴ ለምን? ደም ነኝ እንሰራለን። ወይኔ ነገ ጾሜን መዋሌ ነው። ሽንኩርት የት ነው ቤብ? አለ ወይ ጉድ! ኢትዮጵያ ውስጥ ሰው ከወር እስከ ወር እንደ ልቡ መብላት የሚችለው እኮ ደቼ ብቻ ነው እንጂ ሰው ደሞዙ 3 ቀን ሲቀረው ከየት አመጣ ነው ራት የሚበላው? አረ ማሪ ጎዳሽው። ቪታሚኑ ቆዳው ላይ እኮ ነው ያለው ማሪ። ይሄ ለራስ ተበላሽቷል። አይ እህል ግፍ እንዳይሆንብን ብዬ እኮ ነው። የምን ግፍ ነው የምታወራው? እኔ እኮ ሽንኩርት አልወድም፣ ሲበዛ አልወድም። ወይ አስደነገጥከኝ እኮ። እኔንም አስደነገጥሽኝ እኮ። ምን እያደረግክ ነው? አይዲያ መጣልኝ። አርት። የምን አርት ነው? ቲማቲም ቤት እንደሚያሳምር ታውቂያለሽ? ለበረሮ መድኃኒት ነው፣ ለብዙ ነገር። ስታየው እንዴት ነው ቤት? አረ የምን አርት ነው? ስጠኝና ምግቡን እንስራ። አረ እንደዚህ ቤቱን አሳምሮት እንዴ! ይልሻኒ ምንድነው? አንቺ በግማሽ ቲማቲም ወጥ ስሪና ሙያሽ ይታይ እስቲ። ዲሃኒ በሲኪሽ ነጭ ሽንኩርት ልትልጂ ጥፍርሹ ሽታው ተሰግስጎ መቼም አይልቅም። ልጬ ከትክቼ አመጣልሻለሁ። ወይ ማሪ አንድ ወጥ ላይ 3 ፍሬ። ገበያ ከወጣሽ ቆይተሻል። መለኪያውን አመጣሁልሽ፣ እንዳይበዛም እንዳያንስም ቆንጆ መለኪያ ነች እቺ። እኔ ሲያንስ አይመቸኝ፣ የሚገርምሽ 2 አድርጌ ነው። እሺ ቤብ ቅቤስ የለም? እሱት ፍሪጅ ስለሌለ ቀልጦብኝ እኮ ነው። ጨመርሽ ልቆልፍልሽና ዘና ብለሽ ስል። እንዴ አልጨረስኩም እኮ እኔ። ጨው አልቆልፍም እኮ፣ ጨው ያው ፊት ለፊት ክፍት እኮ ነው፣ እንዳለ ክፍት ነው። በርበሬስ? አልጫ አርጊው፣ አልጫ ለለውጥ ሰሞኑን በርበሬ ተቃጠለ።